እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። እንኳን ደህና መጣችሁ። ሰብስክራይብ በማድረግ ቪዲዮውን ጀምሩ። ዛሬ ቆንጆ የጾም ቁርስ ልሰራላችሁ ነው። እኔ ልጅ ወደቀች። እዚህ ጋር ያዘጋጀሁት ፍልፍል ሩሚ ወይም ደግሞ ቤል ፔፐር ግሪኑን ማለት ነው የማያቃጥለውን አንድ አዘጋጅቻለሁ። እንዲሁም ግማሽ ሽንኩርት ወይም ማለት ያለ ትንሽዬ ሽንኩርት ደቆ የተከተፈ አከታተፉን ይሁት የተከተፈውን ማለት ነው። ሰዓት ለመቆጠብ አዘጋጅቼ ነው ዛሬ የጠበቅኳችሁ ማለት ነው። ከዚያ በኋላ ደግሞ ትንሽዬ ዘይት እንጨምራለን እዚህ ላይ በጣም ትንሽ ቢያንስ 3 የሾርባ ማንኪያ የሚሆን ማለት ነው። ግማሽ የሻይ ማንኪያ ጨው እንጨምራለን። ትንሽዬ ቤኪንግ ፓውደር እንጨምራለን፣ አንድ የሻይ ማንኪያ የሚሆን ማለት ነው። ኦልሬዲ እኔ የተጠቀምኩት ስለሆነ አውቀዋለሁ ግምቱን፣ ለዛ ነው። እንዲሁም የምጠቀመው ዱቄት ብራውን ዱቄት ነው የምጠቀመው። አያችሁት? ብራውን ቡኒው ማለት ነው። ከሱ ነው የምወስደው። በጣም ቀላልና ቆንጆ ጤናማ የሆነ ቁርስ ነው። በጣም ትወዱታላችሁ ብዬ አስባለሁ። አንድ ኩባያ ከግማሽ ነው የምሰራው እኔ። ይሄው እቺ የኔ ሜጀርመንት ናት። አያችሁት? እዚህ ላይ አሁን መጨምረው ውሃ ነው የምጨምረው ማለት ነው። ውሃውን እያያችሁ ማለት ነው። እንደ ፓንኬክ ስለምንጋግረው ሽር ብሎ እንዳይቀጥንብን ተጠንቀቁ። ይሄ ፓንኬክ ልንጋግር እኮ ነው። አየሽው? አሁንም እንዳላላው ላይ ተሰራ በነገራችን ላይ ኦልሞስት እንደ መራሲ ሳውዲ አረቢያ አካባቢ የምትሰሩ ሰዎች ታውቁታላችሁ። ኦልሞስት እንደዛ ነው። እኛ ግን የጾም አድርገን ነው የምንሰራው ይሄንን ማለት ነው። ሶ this is ready። ቀጣዩን ደግሞ ላሳያችሁ። መጥበሻችን ላይ ዘይት እናደርጋለን። አነካውትም፣ አይዟችሁ ቼክ ነው ያደረኩት። መጋሉን ቼክ አድርገን ትንሽ ነው ቁጭ የምናደርገው። የፓንኬክ መጋገሪያው ካላችሁ እሱም ይሆናል ባይዘው። ታዲያ ማር ያስፈልገናል። ማር እናዘጋጃለን። ወፈር አድርጌዋለሁ ባይዘው። ይቱ እንደ እንጀራ አይን ሁሉ ያወጣል። ኦኬ፣ እንዳይረበጥ እንገለብጠዋለን እና ገለባብጠዋለን። እናወጣዋለን። አሁን ተጨማሪ እንጋግራለን። ያው እንግዲህ አሁን ጨርሰናል ማለት ነው። እንደዚህ እናስተካክላትና እኔ እንትን ያነሰ ይመስላል። ቆይ ልቀይር፣ ሳህን ልቀይር። ግድ የለም ታለን ይሄ
ምግብ የሚያሞቀው ሀፋዛ የሚባለው እሱ ካላችሁ በሱ በጣም ቆንጆ ነው። ይሄ ቂጣ ማለት ነው። ኦኬ ሌትስ ትራይ። የሙየኔ ቅመሽ እንደዚህ ጥፍ አድርጋችሁ ሳነሷትና በስላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦኬ ያሙ ዋው ናት። በጣም ምርጥ ናት። ሄልዚ ናት። ጣፋጭ ናት። ሰርታችሁ ሞክሩ። ታዲያ ሰብስክራይብ ማድረግ አትርሱ። ቻናሌ ላይክ አድርጉ ፕሊዝ 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 ፕሊዝ። ሌትስ ጎ ዱ ኢት